ይህ ንጥረ ነገር በኮስሞቲክስ ምርቶች ውስጥ በተለይ ሴቶችን ቀስ በቀስ እየመረዘ ለከባድ አደጋዎች እየዳረገ ይገኛል። የዚህ ንጥረ ነገር ስምና ጉዳት አውቃችሁ በጊዜ ጥንቃቄ ካላደረጋችሁ በኋላ እናንተ ላይም የማይታከም አደጋ ይዞባችሁ ሊመጣ ይችላል። ታዲያ የመርዛማው ንጥረ ነገር ስም ምንድን ነው? እንዴትስ ነው የኮስሞቲክስ ምርቶቹ በንጥረ ነገሩ እንደተበከሉና እንዳልተበከሉ የምናረጋግጠው? ይህ ንጥረ ነገር በብዛት የኮስሞቲክስ ምርቶች ላይ በድብቅ ጥቅም ላይ ይውላል። በተለይ ቆዳን የሚያቀሉ ክሬሞች፣ የጸረ እርጅና ምርቶች እና ሳሙናዎች ውስጥ። ንጥረ ነገሩ በጤና ላይ በሚያደርሰው ጉዳት ምክንያት ባደጉ ሀገራት ቢታገድም እንደ አፍሪካ እና ኤዥያ ባሉ ባላደጉ ሀገራት ላይ በስፋት አገልግሎት ላይ ይውላል። ብዙውን ጊዜ በማሸጊያው ላይ ይህን ንጥረ ነገር አይጽፉትም። ለዛም ንጥረ ነገሩን ድብቅና አደገኛ ያደርገዋል። ንጥረ ነገሩ ያለበት የኮስሞቲክስ ምርትን ስትጠቀሙ ደግሞ ንጥረ ነገሩ በቆዳችሁ በኩል ይመጠጣል። ይህም ከባባድ የጤና ችግሮችን ይዞ ይመጣል። ለምሳሌ የኩላሊት ዳሜጅ መሆን፣ የነርቭ መዛባት እና የቆዳ መቆጣትን ያመጣል። ይህን ስራ የሚሰሩት ክሬሞች ብዙውን ጊዜ የሚተዋወቁት ለጥቋቁር ነጠብጣቦች፣ ለብጉር ጠባሳዎች ወይም በከፍተኛ ሁኔታ ለጠቆሩ ቆዳዎች መፍትሄ ሆነው ነው የሚቀርቡት። ይሁን እንጂ ለረጅም ጊዜ እነዚህ ምርቶች ስትጠቀሟቸው እንደ የቆዳ ሽፍታ፣ የቆዳ ቀለም መበላሸት፣ ጠባሳ እና መመረዝ ላሉ ለከባድ አደጋ ያጋልጧቸዋል። በነፍሰ ጡር ሴቶች ላይ ደግሞ ንጥረ ነገሩ ወደ ጽንስ ዘልቆ በመግባት በማደግ ላይ ያለውን ሽል ሊጎዳው ይችላል። የቆዳ እርጅናን በማጥፋት የወጣትነት መልክን እናመጣለን ብሎ የሚተዋወቁ ክሬሞችን ብንመለከት አሁንም ድብቁ ንጥረ ነገር ይገኝባቸዋል። እንድንጠቁር የሚያደርገንን የሰውነታችን ቀለም አመንጪን ስለሚቀንሰው የእርጅና ምልክቶች እንዲጠፉና ቆዳችን እንዲቀላ ያደርገዋል። አንዳንድ ምርቶች ቆዳን እንደሚያቀሉ ወይም የቆዳን ጤና እንደሚመልሱ ቃል ይገባሉ፣ ግን ውስጣቸው ያለው ንጥረ ነገር ምን እንደሆነ እና የሚያደርሰውን ጉዳት አይገልጹም። በጊዜ ሂደት ንጥረ ነገሩ በሰውነት ውስጥ ሊከማች ስለሚችል የኩላሊት ጉዳትን፣ የማስታወስ ችሎታ ማጣት፣ የሰውነት መንቀጥቀጥን እና የነርቭ ችግሮችን ሊያስከትል ይችላል። ቆዳችሁን አቅልቶ ወይም የምትፈልጉትን ውጤት ሰጥቷችሁ ቢሆንም እንኳ በረጅም ጊዜ ውስጥ የሚያስከትለው ጉዳት ለመዋቢያነት ከሚሰጣችሁ ጥቅም በእጅጉ ይበልጣል። በፊት ላይ በአይን ሜካፖች ላይ ማስካራዎችን እና አይላይነሮችን ጨምሮ ይህ ንጥረ ነገር ለረጅም ጊዜ እንዲቆዩ ሲባል በአነስተኛ መጠን ይጠቀሙት ነበረ። መርዛማው ንጥረ ነገር ያለባቸውን የአይን መኳኳያዎችን በተደጋጋሚ ስትጠቀሙ አለርጂክ፣ የአይን መቆጣትን ሊያመጡባችሁ ይችላሉ። መርዛማ ንጥረ ነገሩ ለኮስሞቲክስ እና ለመድኃኒት ሲባል ከ2000 ዓመታት በላይ ጥቅም ላይ ሲውል ቆይቷል። ጥንታዊ ግብጾች ንጥረ ነገሩን ይቀጠቅጡትና ሜካፕ ውስጥ እንደ ቀይ ቀለም ይጠቀሙታል። የግሪኮች እና ሮማኖች ጽሑፎች ከንጥረ ነገሩ የሚሰሩ ቅባቶችን ቆዳዎቻቸውን ለመንከባከብና ቆዳቸውን ለማቅላት እንደሚጠቀሙ ይገልጻሉ። በጥንታዊት ቻይናም ንጥረ ነገሩ በፊት ክሬሞች ውስጥ አንጋፋ የሆኑ ሰዎች ቆዳቸውን ለማቅላትና ወጣት መስለው ለመታየት ይጠቀሙት ነበረ። በመካከለኛው ዘመን ከንጥረ ነገሩ የተሰሩ የነጭ የፊት ሜካፖች በአውሮፓ ውስጥ ተወዳጅነትን አትርፈው ነበረ። እንደዚህ አይነት ቀለም ያለው ቆዳ የሀብትና የስታተስ ምልክት ነበረ። ንጥረ ነገሩ ምንም በጊዜው የቆዳ መላላጥ፣ የጥርስ መነቀል፣ አልፎ ተርፎም የእብደት ስሜት ያሉ የተለመዱ የጎንዮሽ ጉዳቶችን ቢያመጣም ቆዳቸውን ለማቅላትና ቆዳ ላይ የሚወጡ ነገሮችን ለማጥፋት ይጠቀሙት ነበረ። ከንጥረ ነገሩ የሚሰሩ ምርቶች ተወዳጅነትን ያገኙት በፍጥነት የሚታይ ውጤትን ስለሚያመጡ ነው፣ ምንም እንኳ ተጠቃሚዎቹን ቀስ በቀስ እየመረዙ ቢሆኑ። በ19ኛው ክፍለ ዘመን ንጥረ ነገሩ ተአምር ተብለው በሚጠሩ የቆዳ እንክብካቤ ምርቶች ውስጥ ጥቅም ላይ ይውል ነበረ። በተለይ ብጉርን፣ ጠቃጠቆንና በእድሜ የሚመጡ ምልክቶችን ለማከም። የቆዳ እንከን ማጥፊያዎች ወይም ጸረ ህዋስ ተብለው በሚመረቱ መድኃኒቶችና ክሬሞች ውስጥ በስፋት ይገኙ ነበረ። ከንጥረ ነገሩ የተሰሩ ቅባቶች ለሲፊሊስ ወይም ቂጥኝና ለቆዳ ኢንፌክሽን ይታዘዙ ነበረ። ይህም በሰዎች ዘንድ ንጥረ ነገሩ ታማኝነት እንዲያገኝ ረድቶታል። ከ19ኞቹ መጀመሪያ እስከ 19ኞቹ አጋማሽ ድረስ የኮስሞቲክስ እቃዎች በብዛት ይመረቱ ስለነበረ ንጥረ ነገሩ የቆዳ ማቅያ ክሬሞች፣ የቆዳ እርጅና መከላከያ ምርቶችና እንደ ማስካራ ላሉ የአይን ኮስሞቲክሶች ውስጥ ይጨመር ነበረ። በ1950ዎቹ እና 60ዎቹ ንጥረ ነገሩ ከማስካራዎች አልፎ የአይን ጠብታዎች ላይ ራሱ የባክቴሪያ እድገትን ለመገደብ ሲባል ጥቅም ላይ ይውል ነበረ። ንጥረ ነገሩን የያዙ የቆዳ ማቅያ ክሬሞች በአፍሪካ፣ ኤዥያ እና ላቲን አሜሪካ በከባዱ በማስተዋወቅ የከለሪዝም እና በቀኝ ግዛት ጊዜ የነበሩ የቁንጅና ስታንዳርዶች ጎልቶ እንዲወጡ ይደረጋሉ። ከዛ ግን ተቃውሞ ይመጣባቸው ጀመረ። በ1970ዎቹ ተመራማሪዎች ለረጅም ጊዜ ለንጥረ ነገሩ መጋለጥ ከኩላሊት ዳሜጅ መሆን፣ ከነርቭ ችግሮች እና ከጽንስ መጎዳት ጋር እንደሚያያዝ አረጋግጣሉ። በ1990ዎቹ አብዛኞቹ የምዕራባውያን ሀገራቶች የሚያመጣውን ጉዳት ስለተረዱት ኮስሞቲክስ እቃዎች ውስጥ ንጥረ ነገሩ እንዳይገባ ያግዳሉ። ቢሆንም ግን በምዕራባውያን ሀገራቶች ውስጥ ራሱ ምርቱን በህገወጥ መልኩ መሸጡን ቀጥለውበት ነበረ። ብዙውን ጊዜም ንጥረ ነገሩ በኮስሞቲክስ ምርቱ ውስጥ እንደሚገኝ በመደበቅ ዛሬ ላይም እንደዚሁ ታግደዋል። ግን ያ ማለት ጥቅም ላይ አይውሉም ማለት አይደለም። በተለይ የኦንላይን ገበያዎች ላይ አፍሪካ እና ደቡብ ኤዥያ ውስጥ አሁን ድረስ
ድረስ እየተሸጡ ይገኛሉ። ብዙ አምራች ድርጅቶች ከቁጥጥር የሚያመልጡበት መንገድም የንጥረ ነገሩን ስም በግልጽ ባለመጻፍ ነው። ትክክለኛ ስሙን ከመጻፍ ይልቅ የሚያታልሉ ቃላቶችን ይጠቀማሉ። ናቹራል ሚኒራልስ፣ ዋይትኒንግ ኤጀንት፣ ቦታኒካል ላይትነርስ ብለው አድበስብሰው ያልፉታል። አንዳንድ ድርጅቶች የደህንነት ማረጋገጫ ቁጥጥሮችን ለማለፍ ሲሉ ሆን ብለው ንጥረ ነገሩን ጨምረው ግን ደግሞ የምርቶቻቸውን ንጥረ ነገሮች ከማይገልጹ አምራቾች ኢምፖርት አድርገው ያስገባሉ። ትላልቅ ስም ያላቸው ብራንዶች ደግሞ የማምረት ስራውን ለሌላ ብዙም ቁጥጥር ለማይደረግባቸው ሀገራት አሳልፈው ይሰጣሉ። ከዛ ንጥረ ነገሩ በኮስሞቲክስ እቃዎች ምርት ጊዜ ከተጨመረ ትላልቅ ስም ያላቸው ድርጅቶች እንዳላወቁ በመሆን ወይም እንዳልተሳተፉበት በመምሰል ተጠያቂነትን ማምለጥ ይችላሉ። ንጥረ ነገሩን የያዙ ቆዳን የሚያቀሉ በርካታ ክሬሞች ኢንተርኔት ላይ ይሸጣሉ። በተለይ ፌስቡክ፣ ቴሌግራም እና ቁጥጥር በማይደረግባቸው ዌብሳይቶች። እነዚህ ድርጅቶች የውሸት የብራንድ ስም ወይም ለመከታተል አስቸጋሪ የሆኑ አምራቾችን ይጠቀማሉ። ተጠያቂነትን ለማምለጥ በሌሎች ሻጮች አማካኝነት ይሸጣሉ። ከተቆጣጣሪዎች ለማምለጥ በተደጋጋሚ ስማቸውን እየቀየሩ ይመጣሉ። ከተፈቀደው በላይ አጭበርብረው መጠኑን ከፍ ያደርጉታል። አንድ ሀገር የታገደ ምርት ደግሞ ቁጥጥራቸው ዝቅተኛ በሆነባቸው ሀገራት በህጋዊ መንገድ ለሌሎች ሀገራት መሸጥ ይቻላል። ለምሳሌ አሜሪካ ውስጥ የታገደ ምርት ወደ አፍሪካ፣ ኤዥያ ወይም መካከለኛው ምስራቅ ላሉ ደካማ ቁጥጥር ላለባቸው ሀገራት ኤክስፖርት ሊደረጉ ይችላሉ። ይህ ደብል ስታንዳርድን ይፈጥራል። ለአንዱ ህዝብ መርዛማ፣ ለአንዱ ደግሞ ጤናማ። በብዙ ሀገራት በኮስሞቲክስ እቃዎች ውስጥ ንጥረ ነገሩ ሲገኝ ራሱ ቅጣቱ ትንሽ ነው ወይም የለውም። ድርጅቶች ምናልባት ትንሽ የገንዘብ ቅጣት ይቀጣሉ፣ ከዛ ቢዝነሳቸውን ይቀጥላሉ። አንዳንዶቹ ሲያዙ ብራንዳቸውን ቀይረው በሌላ ብራንድ ይመጣሉ። አንዳንድ ሀገራቶች ደግሞ ከነጭራሹ ንጥረ ነገሩን ለመመርመር የሚያስችል ብቃትም ሆነ መሳሪያ የላቸውም። አሁን ላይ ባለው የውበት ኢንዱስትሪ ታዋቂ ሰዎች የተጠቃሚዎች ባህሪ ላይ ከፍተኛ ሚና ይጫወታሉ። ማለትም ብዙዎቹ ሳያውቁት በንጥረ ነገሩ የተበከለ የኮስሞቲክስ እቃን ያስተዋውቃሉ። ይህም ተመልካቾቻቸውን ለከባድ አደጋ ያጋልጣል። ብዙ ተመልካች ያላቸው ታዋቂ ሰዎች በውስጡ ያለውን ግብዓት ሳያረጋግጡ ከትናንሽም ሆነ ትላልቅ ብራንዶች በገንዘብ ማስታወቂያን ይሰራሉ። ምርቱ ዋይተን ስኪን ወይም ቆዳን ያቀላል፣ ኢሬዝ ዳርክ ስፓትስ ወይም ጥቁር ነጠብጣቦችን ያጠፋል፣ አሊያም ጊቭ ግላስ ስኪን ወይም መስታወት የሆነ ቆዳን ይሰጣል ካለ ብዙውን ጊዜ ንጥረ ነገሩ በውስጡ አለ። ግን ንጥረ ነገሩ ሁሌ በግልጽ ስለማይጻፍ የሚያስተዋውቁት ግለሰቦች ምን እያስተዋወቁ እንዳሉ አያውቁትም። ቲክቶክ፣ ኢንስታግራም እና ዩቱብ ላይ የቆዳ ማቅያ ወይም የቆዳ እርጅና ማጥፊያ ክሬሞች ብዙ ጊዜ ብዙ እይታ የሚያገኙት መጀመሪያ ላይ የነበረውን የቆዳ ሁኔታና ከዛ ምርቱን ከተጠቀሙት በኋላ ያገኙትን ውጤት በማሳየት ነው። ምርቶቹ በፍጥነት ይሰራሉ ተብለው ነው የሚነገሯችሁ። በእርግጥም እውነት ነው፣ በፍጥነት ይሰራሉ። ውጤቱን ፈጣን የሚያደርገው ንጥረ ነገሩ የሚሰራበት መንገድ ነው። በቆዳችን ውስጥ የጥቁር ቀለም አመንጮችን በማውደም ጊዜያዊ ቅላትን በማምጣት ቆዳን ያስደነግጣሉ። የታዋቂዎቹ ሰዎች ተከታዮች አመኔታ ደግሞ አደገኛነቱን ይጨምረዋል። ምክንያቱም ታዋቂዎቹ ሰዎች በተከታዮቻቸው ዘንድ ታማኝነት ስላላቸው ያሏቸውን ለመግዛት ዝግጁ ይሆናሉ። በተለይ ደግሞ የቆዳ መንከባከቢያ ምርቶችን። ብዙ ጊዜ ተከታዮቻቸው ቆዳቸውን ማቅላት የሚፈልጉ ታዳጊ እና ጥቁር ሴቶች ስለሆኑ በረጅም ጊዜ ውስጥ ለሚመጡት ጉዳቶች የበለጠ ተጋላጭ ይሆናሉ። እንደ አፍሪካ ባሉ ዝቅተኛ ቁጥጥር ባለባቸው ሀገራት ነው ምርቶቹን የሚያስተዋውቁት። ስለዚህ የሚያስተዋውቋቸው ምርቶች ብዙውን ጊዜ ያልተመረመሩ ወይም ሌላ ሀገር ህገወጥ የሆኑ ክሬሞች ሊሆኑ ይችላሉ። አንዳንድ ንጥረ ነገሩ ያለባቸው ክሬሞች ኸርባል ወይም ዲቶክሲፋይንግ ተብለው ስለሚጻፍባቸው ታዋቂዎቹ ሰዎች ደህንነቱን የጠበቀ ነው ብለው ሊታለሉ ይችላሉ። ታዲያ ይህን ሁሉ ነገር ያመጣውና የሚያመጣው ንጥረ ነገር ስሙ ምንድን ነው? እንዴትስ ነው የኮስሞቲክስ እቃዎች ንጥረ ነገሩ እንዳላቸውና እንደሌላቸው የምትለዩት? የአደገኛው ንጥረ ነገር ስም ሜርኩሪ ይባላል። ግን አምራቾች የእቃው ማሸጊያ ላይ ሜርኩሪ ብለው አይጽፉበትም። ከጻፉም ከስንት አንዴ ነው የሚሆነው። ስለዚህ ይልቁንስ እንደነዚህ ያሉ ድብቅ የሆኑ የሜርኩሪ ግብዓቶችን በጥንቃቄ ተመልከቱ። ካሎሜል፣ ሜርኩረስ ክሎራይድ፣ ሜርኩሪ ክሎራይድ፣ ሜርኩሪዮ። ይሄ የላቲን አሜሪካና የፊሊፒኖ ምርቶች ላይ የተለመደ ነው። አሞኒየትድ ሜርኩሪ፣ ታይሜሮሳል። ይህ ደግሞ የአይን ሜካፖች ለረጅም ጊዜ እንዲቆዩ ጥቅም ላይ ይውላል። ሌላው ፊናይል ሜርኩሪክ አሲቴት ወይም ናይትሬት። እነዚህም ለረጅም ጊዜ ማቆያነት ነው ጥቅም ላይ የሚውሉት። ከነዚህ ውስጥ አንዱንም ከተመለከታችሁ እንዳትጠቀሙ። ሌላው መጠራጠር ያለባችሁ ምርቱ ውስጥ ያሉት ግብዓቶች ካልተጠቀሱ፣ ግብዓቶቹ ከእንግሊዝኛ ውጪ በማይታወቅ ቋንቋ ከተጻፉ፣ 100% ናቹራል ወይም ኸርባል ላይትነር ብለው ጽፈው ግን ምንም አይነት የማረጋገጫ ሰርተፊኬት ከሌላቸው፣ እውቅና የሌላቸው መገበያያ ቦታዎች የሚሸጡ ከሆነ እና እንደ ዋትስአፕ፣ ቴሌግራም፣ ፌስቡክ ወይም ህገወጥ የሆኑ ሱቆች ያሉ እውቅና የሌላቸው መገበያያ ቦታዎች የሚሸጡ ከሆነ እና ከሚያጠራጥሩ ሀገራት ወደ ሀገር ውስጥ ኢምፖርት የተደረጉ የቆዳ ማቅያ ክሬሞች ላይ ከፍተኛ ጥንቃቄ አድርጉ። ብዙ በሜርኩሪ የተበከሉ ክሬሞች የሚመጡት ከሜክሲኮ፣ ህንድ፣ ፓኪስታን፣ ታይላንድ፣ ፊሊፒንስ፣ ቻይና፣ ከመካከለኛው ምስራቅ ሀገራት ወይም ከአፍሪካ ሀገራት ነው። ከነዚህ ሀገራት
ሀገራት የሚመጡ ምርቶች ቁጥጥሮችን ሊያልፉ ይችላሉ። በተለይ ደግሞ ፌክ የሆኑ ምርቶችን እንደ ታዋቂ ብራንድ አስመስለው ይሰራሉ። ዋይት ስኪን ኢን 7 days ወይም በ7 ቀን ውስጥ ነጭ ቆዳ፣ ፌድ ዳርክ ስፓትስ ኢንስታንትሊ ወይም ቆዳ ላይ ያሉ ጥቁር ቦታዎችን ወዲያው ያጥፉ የሚሉ አንቲ ብለሚሽ ሚራክል፣ ሜላኒን ሪሙቨር፣ ፖር ኢሬዘር ዊዝ ሴክሬት ፎርሙላ የሚሉ ምርቶችን አትጠቀሙ። የውጤታቸው መፍጠን የሚያሳየው በመርዛማ ኬሚካሎች መሞላታቸውን ነው። የኮስሞቲክስ ምርቶችን ስትገዙ በኢትዮጵያ ምግብና መድኃኒት ባለስልጣንና ዓለም አቀፍ በሆነው ፉድ ኤንድ ድራግ አድሚኒስትሬሽን ደህንነቱ የተረጋገጠ መሆኑን አረጋግጡ። ምን አይነት የኮስሞቲክስ ምርቶችን የምትጠቀሙት? እስኪ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እናንተ ብቻ ተመልክታችሁ አትተውት። ለጓደኞቻችሁ፣ ለቤተሰቦቻችሁ እና በተለይ ደግሞ ቆዳን የሚያቀሉና የቆዳ እርጅናን የሚያስወግዱ ምርቶችን ለሚጠቀሙ ሰዎች ቪዲዮን ማጋራት እንዳትረሱ። ብዙ የሜርኩሪ መመረዝ ሰለባ የሆኑ ሰዎች ከረፈደ በኋላ ነው ችግሩን የሚረዱት። ምናልባት አንድ ሰውን ከዘላቂ ጉዳት ትታደጉ ይሆናል። በየቀኑ ፕላስቲኮችን በምግባችሁ አማካኝነት እንዴት እየተመገባችሁ እንደሆነ ለማወቅ ይህን ቪዲዮ ተመልከቱ። በቀጣይ ቪዲዮ እንገናኝ። ደህና ሰንብቱ።